ስለዚህ አሁን ስለ ፔሪድ እንደው በአጠቃላይ ስለ ፔሪድ መዛባት እንደው ለመግለጽ ባጭሩ ፔሪድ የሚመጣው በየ21 እስከ 35 ቀን ከመጣ ኖርማል ነው። ኦኬ አሁን ለምሳሌ አቨሬጅ 28 ቀን በወር ይመጣል አለ እንጂ በየ35 ቀን የሚመጣም ከሆነ ኢትስ ኖርማል ፔሪድ። ኦኬ ፔሪድ ሲመጣ ደግሞ ከ1 እስከ 5 ቀን ይቆያል። ከ1 እስከ 7 ቀን አቨሬጁ 5 ቀን ነው። ኦኬ ከዛ ደግሞ ብዙ ጊዜ ከአንድ ሞዴስ በላይ በሰዓት አይጠቀሙም። 1 ፓርት ፐር አወር ኤንድ ቢሎ ነው የሚጠቀሙት። ስለዚህ እንደዚህ ከሆነ ኖርማል ነው። ከዚህ ውጭ ግን አሁን ለምሳሌ በየ5 ቀን ይቆያል ብለን ወይም በየ35 ቀን ይመጣል ብለን 3 ቀን ፕላስ ኦር ማይነስ 5 to 8 days ኢትስ ኦኬ ኖርማል። ፕላስ ኦር ማይነስ ማለት ፕላስ ኦር ማይነስ አቨሬጁ 5 days ብንወስድ እንኳን if it comes 5 days ቀድሞ ከመጣ ወይ ደግሞ 5 ቀን ዘግይቶ ቢመጣ ወይ 5 ቀን ቀድሞ ቢመጣ ኢትስ ኦኬ ኖርማል ነው ማለት ነው። ኦኬ ነገር ግን የተዛባ ነው የምንለው ምን ሲሆን ነው? በፔሪድ መሃል ሜንስትሬሽን የሚመጣ ከሆነ ትክክል አይደለም። ለምሳሌ በወር 2 ጊዜ የሚመጣ ከሆነ ትክክል አይደለም። ከ35 ቀን እየዘገየ የሚመጣ ከሆነ በሁለተኛው ወር ወይ በሶስተኛው ወር የሚመጣ ከሆነ ኖርማል አይደለም። ከግንኙነት በኋላ ደም የሚፈስ ከሆነም ኖርማል አይደለም። ሲፈስ ደግሞ የረጋ ደም ከሆነ ኖርማል አይደለም። ኖርማሊ ፔሪድ የረጋ መሆን የለበትም። እንደ ስጋ የሚሆን ረግቶ የሚፈስ ከሆነ እሱ ኖርማል አይደለም። ሲመጣ ደግሞ በጣም ፔንፉል ከሆነ ስራ ለማስራት የሚያስቸግር ከሆነ እሱ ራሱ ኖርማል አይደለም። ከርጣት በኋላ የሚመጣ ከሆነ ራሱ ኖርማል አይደለም። ኖርማሊ ፔሪድ ሲመጣ የመጀመሪያው 1 ቀን ወይ 2 ቀን መጠኑ በዛ ይላል። ከዛ ሁለተኛ ሶስተኛ ቀን እየቀነሰ ይመጣል። ከእድሜ አንፃር ደግሞ ከ25 ወደ 30 ከ30 ወደ 35 ከ40 ወደ 45 ስንል እየዘገየ የነመጠው። ምክንያቱም እኛ ያለን ኢስትሮጅን የእንቁላል መጠን ምን እየሆነ ነው የሚሄደው? እየቀነሰ እንቁላል እየቀነሰ ሲሄድ ኢስትሮጅን የሚባለው እየቀነሰ ይሄዳል። ኢስትሮጅን ሲጨምር ፎሊክል ስቲሙሌቲንግ ሆርሞን የሚባለው ይጨምራል። ኦቭሌት የማድረግ እድላችን እየቀነሰ ፔሪድ እየዘገየ ይመጣል። ስለዚህ የኛ እድሜ ምን አለው? አዶለሰንት አለ። ከዛ በኋላ ሪፕሮዳክቲቭ ኤጅ አለ፣ የመውለጃ ጊዜ። በዚህ ሰዓት ፔሪድ ኖርማል ይሆናል ብለን ተስፋ እናደርጋለን፣ ሆርሞን ኢምባላንስ ከሌለ። ከዛ እድሜያችን እየጨመረ ሲሄድ